سورة المعارج المعارج ማለት ወደ ሰማይ መወጣጫ መሰላል ነው። ይሄ ቁሳዊ አካል የሌለው ቁሳዊ አካል የሌለው መሰላል ነው። ወደ ሰማይ መወጣጫ መሰላል። ስለዚህ المعارج ይለዋል አላህ ጀለ ወተዓላ። ይህች ሱራ መክይ ነች። ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ከመሰደዳቸው በፊት ከተወረዱት ምዕራፎች መካከል አንዷ ነች። ቢስሚላሂ الرحمن الرحيم سأل سائل بعذاب واقع النضر بن الحارث የተባለ ሙሽሪክ ምን ብሎ ጠየቀ? اللهم إن كان هذا هو الحق من عندك فامطر علينا حجارة من السماء الله ሆይ ይሄ ሙሐመድ የሚናገረው ንግግር ሙሐመድ ከጌታዬ ዘንድ ወደኔ የተወረደ ነው የሚለው ንግግር እውነት ከሆነ እውነትነቱን እንገነዘብ ዘንድ ከሰማይ ድንጋይ ያዝንብብን። ይሄ መጨረሻ ሱኽሪያ ነው፣ ማሾፍ መሳለቅ ነው። ድንጋይ ከዘነበባቸው በኋላ ሊተርፉ ነው። እንዲህ ብለው አሉ። ሱብሃንአላህ سأل سائل بعذاب واقع سأل سائل ጠያቂም ጠየቀ بعذاب واقع ወራጅ የሆነን ቅጣት ጠየቀ። ቅጣቱ እንዲወርድ እንዲረጋገጥ للكافرين ቅጣቱ ሲመጣ ለካህዲያን ليس له دافع ለርሱ ከልካይ አይኖረውም። ሲመጣ በካህዲያን ላይ ይረጋገጣል፣ መላሽ አይኖረውም። ሚነላህ ከአላህ ዘንድ የመጣ ጊዜ ዚል መዓሪጅ የመሰላሎች ባልተቤት ከሆነው ከአላህ ዘንድ የመጣ ጊዜ ቅጣቱ ይላል። ታሩጁል መላኢከቱ በዚህ በመሰላል አማካኝነት ታሩጁል መላኢከቱ መላእክትም ያርጋሉ። ወሩሑ አለ من عطف الخاص على العام መላኢካ የሚለው ውስጥ ጅብሪል ይገባል። ነጥሎ ያመጣው አላህ ደረጃውን ለማላቅ የላቀ ደረጃ እንዳለው ለመጥቀስ ነው። عند ذي العرش مكين ይላል ሱረቱ ተክዊር ላይ ሙጣዕ ثم አሚን መላእክት የሚታዘዙት ታማኝ የሆነ ባለሟል የስልጣን ባለቤት ሊቀ መላእክት ነው። الروح የተባለው ጅብሪል አለይሂ ሰላም تعرج الملائكة መላእክት والروح መንፈሱም ጅብሪል ኢለይሂ ወደ አላህ ያርጋሉ። አላህ በምድር ዓለም ሊፈጽሙት ያዘዛቸውን ነገር ፈጽመው አስተናብረው በሱረቱ النازعات ላይ አላህ والنازعات غرقا والناشطات نشطا والصابحات سبحا فالمدبرات أمرا ይላል። ለዚህ ይሄን ሁሉ ስራ ሰርተው ወደ አላህ ያርጋሉ። ሲፈልግ አላህ ደግሞ ውረዱ ይላቸዋል፣ ይወርዳሉ። የተነዘሉ الأمر بينهن እንዳለው አላህ ጀለ ወተዓላ تعرج الملائكة والروح إليه في يوم እነሱ በአንድ ቀን ይደርሳሉ። ካነ ሚቅዳሩሁ እነሱ በአንድ ቀን የሚደርሱበት ርቀት 50,000 ሰነቲን በእናንተ ጉዞ ቢለካ 50,000 ሰነቲን 50,000 ዓመት ጋር እኩል በሚሆን ይላል። ይሄ እንዲገባን ለምሳሌ ከዚህ በፊት የነበረው ትውልድ አባቶቻችን አያቶቻችን ሐጅ ሲያደርጉ ሐጅ ደርሶ ለመመለስ 4 ወር ይፈጅባቸዋል። 4 ወር ጉዞ በዚህ አድርገው በአስመራ በሙሰዋ በምጽዋ አድርገው
ከዛ በኋላ ሁሉ በግመል እንትን ብለው ነው ከዛን ቢልቀዋሪብ በጀልባዎች ትላልቅ ታንኳዎች ላይገኙ ይችላሉ ወይ እነሱም ያልተሰሩበት ዘመን በጀልባ ቀዋሪብ ይባላል በእጅ በሚቀዘፍ ከዛላ ደሴቶች አሉና ዳህላክ ደሴቶች እንዲህ ያሉ ወደ የመን ይሻገራሉ ከዛ በኋላ ደግሞ እየተጓዙ መካ ደርሰው ሐጅ አድርገው ይመለሳሉ አቤት መከራ አቤት ስቃይ አቤት የጊዜ ርዝመት አሁንሳ ብትል 4 ወር ያልከው ማለት ነው በ4 ሰዓት ነው ደግሞ አሁን ስትሄድ 2 ሰዓት ከምናምን አለው 2:45 ስለዚህ እዛም አይደርስም ጅዳ ከሆነ በቀጥታ መዲና አላ ኩል ሐልን መዲና እንደዛ ሊሆን ይችላል ጅዳ ትዝ ይለኛል 2 ሰዓት ከምናምን እንደዚህ ብቻ ስለዚህ ደርሶ መልስ ስደማምረው 4 ሰዓት 4 ወርና 4 ሰዓት ማለት ነው ግልጽ ነው አሁን ለዚህ የሚሄዱበት ፍጥነት ጊዜውን ተቃሩቡ ዘማን የሚባለው አሁን መላእክቱ አላህ በሱ ፈቃድ የመውጣት የመውረድ ስልጣን ሰጥቷቸዋል የሚወጡበትና የሚወርዱበት ደግሞ የሚሄዱበት ሚዕራጅ ይባላል መሰላሉ ማለት ነው በዚህ ነው ሲሄዱ ይተኮሳሉ እኛ እንሄደው ብንል 50,000 ዓመት ይፈጃል ማለት ነው ስለዚህ تعرج الملائكة والروح إليه في يوم كان مقداره እነሱ በአንድ ቀን ነው የሚደርሱት የዚህ ቀን ግን مقدار ልኩ 50,000 سنة ከ50,000 ዓመት ጋር እኩል ነው ይላል ግልጽ ነው የሚገርመው የድሮ ሰዎች ሮኬትንም ያላዩ ጄትንም ያላዩ የቂን ብለው አልፈው ያሁን የቴክኖሎጂ ዘመን ማለት ነው ነገሮችን ማየት የሚችለው ይሄ በሰው ልጅ በግመል ጉዞና በእንትን ቢባል ማለት ነው ሸኩ የሚበዛው እዚህ ትውልድ ላይ አሊ ኢብኑ አቢ ጣሊብ ምን ይላሉ እኔ ጀነትን ባይኔ ጀሃነምን ባይኔ ባይ አሁን ካለኝ የቂን ምንም አልጨምርም ይላል ማለት ነው ጥግ ደርሷል ማለት هكذا سبحان الله فاصبر ታገስ صبرا جميلا መልካም መታገስን ታገስ انهم እነርሱ يرونه ይሄንን የፍርድን እለት بعيدا ሩቅ አድርገው ያዩታል ونراه قريبا እኛ ደግሞ ቅርብ አድርገን እናየዋለን መቼ ነው የሚከሰተው ቢባል يوم تكون السماء ሰማይ በምትሆንበት እለት ነው ይሄ ነገር የሚከሰተው አለ يوم تكون السماء كالمهل مهل ማለት የዘይት ድፍድፍ ነው ልክ የዘይት ድፍድፍ ብጥስጥስ ይላል ሰማያት ያኔ ይቆራረጣሉ فهي يومئذ واهية በቅርብ አሳልፈና كالمهل وتكون الجبال ተራሮችም ይሆናሉ ያን ጊዜ كالعهن عهن ማለት የተበጠቀ ሱፍ ጥጥ ሲበጠቅ ጥፍጥሬው ከውስጡ ሲወጣ ሱፍም ሲበጠቅ የጓጎለ ቆሻሻ ነገር ሲወጣ እንዲህ ፍትትትት ይላል ዛሬ ጠንካራ ሆነው የሚታዩት ተራሮች ጠንካራ ሆነው የሚታዩት ተራሮች ያኔ የተፈረካከሱ ደካሞች ይሆኑና كالعهن كالصوف المصبوغ እንደተበጠቀ ብሎም እንደተነከረ ሱፍ ይሆናሉ ولا يسأل حميم حميما ولا يسأل ያኔ አይጠይቅም حميم حميما
ዘመዱን አይጠይቅም ነገሩ እጅግ የበረታ ከመሆኑ የተነሳ يبصرونهم ከሃዲያን ዘመዶቻቸውን እንዲያዩ ይፈቀድላቸዋል يبصሩ ማለት እንዲያይ ይፈቀድለታል እንዲያያቸው ይደረጋል يبصሩ ማለት ይታያል አንድ ሰው يبصرونهم ዘመድ አዝማድ አንዱን እንዲያይ ይደረጋል ግን ከሃዲያን ስለሆኑ አይጠቃቀሙም ይልቀውንም አላኺላው يومئذ بعضهم لبعض عدو ይላል ከፊሉ ጠላት ነው የሚሆነው يود المجرم አንድ አጥፊ ወንጀለኛ ይመኛል ለው يفتدي ቤዛ አርጎ ቢያቀርብ من عذاب يومئذ ከዛን እለት ቅጣት ቢበኒህ ልጆቹን ገብሮ ልጆቹን እሳት ውስጥ ከቶ እሱ ነፃ ቢወጣ ይመኛል በጣም ከባድ ከመሆኑ የተነሳ ወصاحبته ሚስቱን የትዳር አጋሩን ወአኺሂ ወንድሙንም ገብሮ ለእሳት ቤዛ አርጎ ቢወጣ ይመኛል ወفصيلته የጎሳውንም አባላት التي تؤويه በምድር ዓለም ያስጠጉት ይደግፉት የነበሩትን የጎሳ አባላት ፈሲላ እነሱንም ቢገብር ይመኛል ومن في الارض جميعا ምድር ላይ ያለን አካል ሁሉ ቤዛ ቢያደርግ ثم ينجيه ከዛን እንዲ ማድረጉ ከሳት ነፃ ቢያወጣው ይመኛል ከላ አይሆንም ይሄ አይሳካም إنها لظى እሷ የተንቀለቀለች ሆነች እሳት ነች ለظى ማለት ይሄ ነው ጀሃነም የተንቀለቀለች ሆነች እሳት ነች ነዛዓተን ሙሽላቂ የሆነች ልሸዋ የሰውነትን አካል የምትሞሸልቅ ነች ተድዑ ወደሷ ትጣራለች من أدبر ጀርባውን የሰጠ ወተወላ ከእምነት ያፈገፈገን ሁሉ ወጀመዓ ንብረትን የሰበሰበና ፈአውዓ ያጠራቀመ ከዛም ዘካን ያልሰጠን ሁሉ ና ስትል ትጣራለች ይላል إن الإنسان أنه يسول لج خلق حلوعا ቅጠቢስ ሆኖ ተፈጠረ حلوع ነው كثير الحلع ቅጠቢስ ነው የሰው ልጅ إذا مسه الشر ክፉ ነገር የነካው ጊዜ جزوعا ብስጩ ይሆናል وإذا مسه الخير ክፉ ጊዜ ሲነሳለት መልካም ተድላ ፍስሐ ሲያገኘው وإذا مسه الخير منوعا አሁን ደግሞ ከልካይ ይሆናል ስስታም إلا المصلين ሰጋጅ ሆኑት ባሮቼ ሲቀሩ الذين هم እነኛ على صلاتهم دائمون በስግደቶቻቸው ላይ ዘውታሪዎች የሆኑ والذين في أموالهم እነኛም በገንዘቦቻቸው ውስጥ حق معلوم የታወቀ ድርሻ ያለባቸው የሆኑት ሲቀሩ ለማን ነው ያ ድርሻ للسائل ቸግሮኛል ብሎ ለሚጠይቅ والمحروم ከመጠየቅም የተከለከለ ያፈረ የተቆጠበ አለ لا يسألون الناس إلحافا ሰውን ችክ ብለው لا يسألون الناس إلحافا ሰውን ችክ ብለው አይጠይቁም ከችግራቸው ጋር የተብቃቁ ይመስላሉ يحسبهم الجاهل أغنياء من التعفف ከጥብቅነታቸው የተነሳ ስለነሱ ዝርዝር ጉዳይ ማቅሰው የተብቃቁ ባለጸጋዎች ይመስሉታል محروم ናቸው እነኚህ والذين እነኛም ናቸው يصدقون بيوم الدين إلا المصلين ብሎ ነው እነኚህ ከጀሃነም ነፃ የሆኑ ሰዎች ናቸው والذين እነኛም ናቸው يصدقون እርግጥ የሚሉ بيوم الدين በፍርድ ዕለት
والذين هم من عذاب ربهم እነኛም ናቸው ከጌታቸው ቅጣት ሙሽፊቁን ተጨናቂዎች እንዴት ያደርገን ይሆን በማለት إن عذاب ربهم እነሆ የጌታቸው ቅጣት غير مأمون የማይተማመኑት ነገር ነው ይላል والذين هم እነኛም ናቸው من عذاب ربهم والذين هم እነኛም ናቸው لفروجهم حافظون ብልቶቻቸውን ጠባቂዎች የሆኑ ሴቶቹ ወንዶቹ إلا على أزواجهم በባሎቻቸው በሚስቶቻቸው ላይ እንጂ ይላል አዝዋጅ ማለት ወንዱም ዘውጅ ነው ሴቱም ዘውጅ ነው ፍቅህ ሲሆን ነው ዘውጃ የሚለው إلا على أزواجهم በባለቤቶቻቸው ላይ ሲቀር አው ማመለከት አይማኑሁም ወይ ደግሞ ቀንጆቻቸው በቁጥር ስር ያደረጓቸው አገልጋይ ባሮች ናቸው እነኚህ ሴት ባሮችን ነው አገልባጩ አይሰራ فإنهم እነርሱ ከባሎቻቸው ጋር በሚያደርጉት ከሚስቶቻቸው ጋር በሚያደርጉት ግብረ ስጋ ግንኙነት غير ملومين ተወቃሾች አይደሉም እንደውም في بضع احدكم صدقه ባንዳቸው ግብረ ስጋ ግንኙነት ሰደቃ አለ ማርክ ይያዛል ማለት ነው فمن ابتغى وراء ذلك ከዚህ ባሻገር ያለውን በዝሙት የፈለገ فاولئك هم العادون ነኛ እነርሱ ድንበር ዘለሎች ናቸው ይላል والذين هم ነኛም ናቸው ሰጋጅ ሆኑ ባሮቼ የሚለው ከጀሃነም የሚራቁት والذين هم لأماناتهم ለእምነቶቻቸው ሰው በእምነት እነሱ ዘንድ ለተወው ነገር وعهدهم ለቃል ኪዳናቸውም راعون ጠባቂ የሆኑት ናቸው والذين هم بشهاداتهم እነኛም ናቸው በምስክርነት ቃላቸው ቃኢሙን ቀጥ የሚሉ ናቸው የማይወላውሉ ምስክርነትን የማያዛቡ والذين هم على صلاتهم እነኛም ናቸው በስግደቶቻቸው ላይ يحافظون የሚጠባበቁ የሆኑ አንዱ ሰግደው ሌላኛውን ኡላኢካ እነኛ في جنات በአትክልት ስፍራዎች ውስጥ ሙክረሙን የተከበሩ ሲሆኑ ይኖራሉ ይላል اللهم اجعلنا منهم ከዛን አላህ ነብዩን ሰለላሁ ዐለይሂ ወሰለም ነብዩን ሰለላሁ ዐለይሂ ወሰለም የሚቃወሙ የሆኑ አጋሪዎችን ጠቀሰና فما للذين كفروا قبلك مهطعين እነኚህ የካዱ ሰዎች ምን አላቸው ወደ አንተ ሙህጢዒን አንገታቸውን አርዝመው አንጋጠው ወደ አንተ የሚመለከቱበት ምን አላቸው እነርሱ ይላል ሙህጢዒን ማለት አንገቱን እንዲ አንጠራርተው ቀና ቀና ብሎ አንተን እየፈለጉ የሚያዩት ወይ ወደ አንተ የሚፋጠኑት ሙስሪዒን ኢለይክ ምን አላቸው እነርሱ አኒል የሚን ከበስተቀኝ ዋን ሽማሊ ከበስተግራም እንደዚሁ ዒዚን በቡድን የተከፋፈሉ ሲሆኑ ጀማዓቲን ሙተፈርቂን ዒዚን በቀኝ በግራ የተለያዩ ቡድን ሰርተው ወደ አንተ የተንጠራሩ የሚመለከቱት ምን አላቸው እነርሱ ምን ነው ምክንያታቸው አያጥማው ኩሉ ምሪም منهم ከነርሱ የሆነ ያንዳንዱ ሰው ይመኛል አዩድኸለ ጀነተ ነዒሚን የመበልጸጊያ የመደሰቻ የሆነች አትክልት ስፍራን ሊገባ ከላ ይሄ አይሆንም አይሳካም ካላመነ በስተቀር መግባት የለም ኢና خلقناهم እኛ እነርሱን ፈጠርን ሚማ ያዕለሙን ከሚያውቁት ነገር ከፍትወት ጠብታ فلا اقسم እምላለው የከበደ መሐላን ቢረቢል መሻሪቂ በመስራቆቹና ወረቢል መጋሪብ فلا اقسم برب المشارق والمغارب በመስራቆቹና በመራቦቹ ጌታ እምላለው ኢና ለቃዲሩን እኛ ቻዮች ነን ይላል አላህ ራሱን ሲያልቅ على ان نبدل خيرا منهم እነርሱን አጥፍተን ከነርሱ የተሻለ ትውልድን በመተካት ላይ ቻዮች ነን وما نحن بمسبوقين እኛ ተሸናፊዎች አይደለንም የምንፈልገውን ነገር
ምን ደስነን ይላል ፍላጎቴን ደራሽ ነኝ እንጂ ምሸነፍ አይደለሁም እኔ ፈዘሩሁም ተዋቸው የኹዱ ወሬ ውስጥ ጠልቀው ይግቡ ወየልዓቡ ይጫወቱም حتى يلاقوا እነሱ እስከሚገናኙ እለት يومهم الذي يوعدون እነርሱ የሚቀጠሩበት የሆነውን እለት እስከሚገናኙበት ጊዜ ተዋቸው በወሬያቸው ውስጥ يخوضوا ويلعبوا يوم يخرجون من الأجداث እነሱ من الأجداث من القبور ከቀብር በሚወጡበት እለት ሲራዓን የተፋጠኑ ሲሆኑ كأنهم إلى نصب يوفضون ልክ ወደ ተተከለ ኢላማ እንደሚሽቀዳደሙ አይነት ሆነው ይላል ኑሱብ ማለት የአረብ ወጣቶች ከነሱ መካከል ፈጥኖ ሚሮጥን ለመለየት መድረሻ ቦታን ያደርጉና እዛ ነው ኢላማችን ነክተን እንመለስ ይባላል ስለዚህ ለማሸነፍና ለመሸለም ሲል ይሮጣል እነሱ يخرجون من الأجداث ከቀብሮች ይወጣሉ ሲራዓን የተፋጠኑ ሲሆኑ كأنهم إلى نصب يوفضون يسرعون ልክ እንደ ተተከለ ኢላማ እንደሚሽቀዳደሙ አይነት ሆነው خاشعة أبصارهم ያኔ አይኖቻቸው ያፈሩ የፈሩ ይሆናሉ ተርሐቁሁም ذلة أي تغشاهم ውርደት ያከናነባቸው የሸፈናቸው ይሆናሉ ذلك اليوم الذي كانوا يوعدون يا እነርሱ ይቀጠሩት የነበረው እለት ነው ይላል هذا وصلى الله وسلم على نبينا محمد وعلى آله وأصحابه